ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታታይ በሙሉ እንዴት ናችሁ? ከኔ ጋር አልሐምዱሊላህ ያላህ ህዝነት ባላችሁበት አይለያችሁ ያልኩኝ ዛሬ ደግሞ እንደዚሁ ይዤላችሁ የመጣሁት ወይባ ይዤላችሁ መጥቻለሁኝ። ፍሬሽ ነው ከኢትዮጵያ የመጣ ነውና ኪሎ 50 ብር ነው እንደዚህ የታሰረ ማለት ነው። እንደዚሁ ደግሞ አጃ ሙቅ ለምትፈልጉ ለወለዳችሁ እንደዚሁ መዳም ቤት ለተጎዳችሁ ማለት ነው። አጃ ድብልቅ ነውና ኪሎ 50 ብር ነው። ይሄ ነገር ግን በግማሽ ነው የታሰረው፣ ግማሽ 25 ብር ማለት ነው። እንደዚሁም በርበሬ ያለ ማለት ነው። በርበሬ ኪሎ 60 ብር ነው። ቤት የተዘጋጀ ምርጥ በርበሬ ነው። ይሄ ነገር ግን በግማሽ የተዘጋጀ ነው፣ ግማሽ 30 ብር ማለት ነው። እንደዚሁም ሽሮ ለምትፈልጉ ሽሮ እንትን ሳይሆን ያኔ ሚክስ ሳይሆን ምጥን ሳይሆን ነጭ ሽሮ ማለት ነው። ነጭ ሽሮ ኪሎ 40 ብር ነው። በግማሽ ለምትፈልጉ 20 ብር ነው። እንደዚሁም ቆሎ አለ። ቆሎ በሩብ ነው የታሰረው፣ ሩብ 15 ብር ማለት ነው። እንደዚሁም የወሎ ጭስ ለምትፈልጉ አለ። ሪያድ ነው የምንገኘው። ጀራዲያም ላላችሁ ኮሜንት ላይ አሳውቁኝ፣ ጣፉልኝ ማለት ነው። በየስራ ቦታም ለምፈልጉ እናደርስላችኋለን እና በላይክ እና ሰብስክራይብ ያደርጋችሁ አበረታቱኝ። አዲስ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በአዲስ ስራ እስከምንገናኝ